ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት መረጃ በጣም ምርጥና ሊጠቅማችሁ የሚችል መረጃ ነው። ለምሳሌ ብዙ ጊዜ እኛ ስንደውል ጊዜ የሚፈጅብንን በአጭሩ በኮድ እንዴት ሰዎች ላይ የምንፈልገው ሰው ላይ በኮድ ብቻ እንዴት መደወል እንደምንችል ነው የማሳያችሁ። ለምሳሌ እኛ ብዙ ጊዜ የለመድነው እዚች ጋር ፎን ላይ ገብተን ከገባን በኋላ ለምሳሌ ለምንደውልለት ሰው ስልክ 09235689 እያልን ምናምን እያልን እንደውላለን። ይሄ ደግሞ አንደኛ ጊዜ ይወስዳል፣ ሁለተኛ ደግሞ ስልክ ቁጥሩንም ላናስታውሰው እንችላለን። ወይም ሌላ የምንጠቀመው አማራጭ ለምሳሌ እዚች ጋር ሪሰንት ላይ ገብተን በቅርቡ የተደዋወልነውን ሰው ፈልገን ቀጥታ እዛ ሰው ላይ ልንደውል እንችላለን። ለምሳሌ እኔ አዜብ የምትሏን አንዴ ተጭኜ ከዛ ልደውል እችላለሁ ማለት ነው እዚህ ጋር። ይሄም ደግሞ አንደኛ ሪሰንትሊ የተደዋወልነውን ሰው መፈለግ ይጠበቅብናል። ሌላው ደግሞ ልንጠቀመው የምንችል ኮንታክት ላይ ገብተን ከኮንታክታችን ፈልገን እንደዚህ ፈልገን ከዛ ልንደውል እንችላለን። ወይም ደግሞ እዚች ጋር ከላይ ሰርች አድርገን ለምሳሌ ማስረሻ ብፈልግ ማስረሻ ብዬ እዚች ጋር ተጭኜ እንደገና እዚች ጋር ማስረሻ የትኛውን ማስረሻ እንደምፈልግ ልደውል እችላለሁ ማለት ነው። ነገር ግን ይሄ አድካሚና ጊዜም ይወስዳል። እንደገና ደግሞ የፈለግነውን ሰው ሁልጊዜ ሰርች ማድረግ አይጠበቅብንም። እኛ በቀላሉ እንዴት መስራት እንዳለብን ወይም ደግሞ በቀላሉ እንዴት መደወል እንዳለብን በኮድ ብቻ አሳያችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ እንደተለመደው ቀጥታ የምንሄደው ወደ መደወያ ወይም ስልክ ወደምንደውልበት ፎን ወደሚለው ነው። እሱን ፎን የሚለውን አንዴ እንጫናለን። እሱን ከተጫን በኋላ ከላይ ከፍ ስንል እዚች ጋር 3 ሰረዝ አለች። እሷን 3 ሰረዝ አንዴ እንጫናታለን። እንደምንመለከተው እዚህ ጋር ስፒድ ዲያል ናምበርስ ኦፕን ቱ ላስት ቪውድ ሲቲንግስ ኮንታክታስ ምናምን የሚላለ የመጀመሪያውን ስፒድ ዲያል ናምበርስ የሚለውን አንድ እንጫነዋለን። ይሄን ማለት ነው። እሱን ከተጫን በኋላ እንግዲህ እንደምንመለከተው እዚህ ጋር ኢንተር ኔም ኦር ነምበር የሚላለ ስም ወይም ደግሞ ነምበር እዚህ ጋር የምናስገባበት ነው። የምንፈልገውን ሰው ስም ወይም የምንፈልገውን ነምበር እዚህ ጋር እናስገባለን። በስተግራ በኩል ደግሞ እንደምንመለከታት ይቺ እዚች ጋር ቀስት የምትመስለዋን አንዴ ስንጫናት በጣም ብዙ ቁጥር አለ። እንደምንመለከተው የፈለግነውን ያክል ወደ ላይ ስናንሸራትተው በጣም ብዙ 400 500 ምናምን ስልካችን ውስጥ ያለውን ፎን በሙሉ ሊተካ የሚችል ቁጥሮች አሉ ማለት ነው። ስለዚህ እንግዲህ እኛ የምናደርገው ምንድን ነው? ከነዚህ ቁጥሮች ውስጥ ለምሳሌ እኔ 3ን ልምረጥ። 3ን መርጬ እዚች ጋር 3ን መረጥኩና ማስረሻን 3 ቁጥር ልስጠው 3 ቁጥር ልስጠው ማለት ነው። ስለዚህ ማስረሻን ከፈለኩ ስልክ ቁጥሩን እዚህ ጋር ቀጥታ የማውቀው ከሆነ 09 ብዬ ማስገባት እችላለሁ። ወይም ደግሞ የማላውቀው ከሆነ እዚች ጋር ኮንታክት የምትል ስላለች እሷን አንዴ ጫናትና ከዚህ ውስጥ መፈለግ እችላለሁ ማስረሻን። ወይም ካልሆነ ደግሞ እዚች ጋር ሰርች የምትል ዋጋ አንዴ ተጭኜ ማስረሻ ብዬ ሰርች አደርጋለሁ ማለት ነው። እንግዲህ እንደምንመለከተው እዚህ ጋር ማስረሻ 1 2 3 ማስረሻዎች አሉ። የመካከለኛውን ማስረሻ ለምሳሌ እኔ ይሄንን አንዴ ልጫን። አሁን እንግዲህ ማስረሻን 3 ቁጥር ሰጥቼዋለሁ ማለት ነው። 3 ቁጥርን ስጫን እንግዲህ ማስረሻ ነው የሚመጣልኝ። ሌላ ደግሞ እንግዲህ እዚቹ ጋር አንዴ ልጫንና ወደ ላይ መጥቼ እዚህ ጋር ለምሳሌ 8 ቁጥርን ወይም 6 ቁጥርን ልጫን። 6 ቁጥርን ልጫን እዚህ ጋር 6 ቁጥርን ተጫንኩና እዚህ ጋር የምፈልገውን ሰው ለምሳሌ ኢንተርኔም ኦር ነምበር ይላል። እኔ ለምሳሌ አብርሽ ብዬ ስጽፍ እዚች ጋር አብርሽ አስቱ አብርሽ ደበሌ ምናምን የሚል ይመጣልኛል። ይሄ ከኮንታክቴ ላይ ነው የሚመጣ። እሷን ለምሳሌ የመጀመሪያዋን እኔ ላስገባት፣ ይችን አስገባዋት። እንግዲህ አብርሽ 6 ቁጥር ነው፣ ማስረሻ 3 ቁጥር ነው። ሌላም መጨመር እችላለሁ ማለት ነው። ከዚህ በኋላ እኔ ምንድነው የማደርገው? ቀጥታ እወጣና ይሄንን ቁጥር ለምሳሌ እኔ ይሄንን ከዚህ አጠፋሁት። ከዚህ በኋላ ልደውል ነው። ቀጥታ መጣሁኝ። 3 ቁጥርን ገና ስጽፍ ቀጥታ የመጀመሪያ የሚመጣልኝ ማስረሻ ያልኩት ነው። ለምን? ያስገባሁት ቁጥር ይመጣል ማለት ነው። ወይም ደግሞ 6 ቁጥር ስጽፍ ለምሳሌ እዚች ጋር 6ን ስጽፍ ቀጥታ አብርሽ አስቱ የመጀመሪያ የመረጥኩት ቁጥር ይመጣልኛል። እሱን መጫንና መደወል እችላለሁ ማለት ነው። ወይም ደግሞ ካልሆነ ለምሳሌ 3 ቁጥርን አንዴ ብቻ እንደገና ደግሞ 6 ቁጥርን አንዴ ተጭኜ ቢይዛት ወይም ፕረስ
ስለዚህ የፈለግነውን ቁጥር ቤተሰቦቻችንን፣ እናት አባቶቻችን የምናውቃቸውን ሰዎች በሙሉ በቁጥር በኮድ ማስቀመጥ እንችላለን ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። እርግጠኛ ነኝ ይሄ ቪዲዮ እንደሚጠቅማችሁ። ቻናሌን ግን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። ምክንያቱም የተለያዩ ቪዲዮዎችን ስለቅ ኖቲፊኬሽን ወይም የማሳወቂያ መልእክት እንዲደርሳችሁ ነው። ይመቻችሁ። ደህና ሁኑልኝ።